አሁን በመቀጠል የምናየው ከማይ ፕሮፋይል ቀጥሎ ፊስ ሲሆን ፊስ ውስጥ የምናገኘው ኦንላይን ማይ ፕሮፋይል ውስጥ እንዳየነው ፊስ ውስጥ ስለኛ የደሞዝ አከፋፈል ሁኔታ ሲሆን እና የተለያየ የምንጠቀምባቸውን የክፍያ አይነቶች እዚህ ውስጥ እናገኛለን ማለት ነው። እያንዳንዱን መረጃ ፊስ ውስጥ እናገኛለን ከክፍያ ጋር የተያዘ መረጃ በተክላላ ፊስ ውስጥ ይገኛል ማለት ነው። ከፊስ ቀጥሎ ደግሞ ላይፍ ክላስ የሚላለ ላይፍ ክላስ ውስጥ በመንገባበት ጊዜ ልክ ላይፍ ክላስ ውስጥ ስንገባ የሚያሳየን ነገር ክላስ ታይትል ይኖራል። ይሄ ማለት የትምህርቱን ምን አይነት ትምህርት እንደሆነ ያሳየናል። ቀን መቼ እንደሆነ ሰዓት መቼ እንደሆነ መቼ እንደሚጀምር ማለት ነው። ቀኑና ሰዓቱን ያሳየናል። ስንተኛ ክፍል እንደሆነንም ያመለክታል። አስተማሪው ማን እንደሆነ ይሄንን ክላስ የሚያስተምረን ማን እንደሆነ ይነግረናል። ስታተስ ደግሞ ተጀምሯል አልተጀመረም አልቋል አላለቀም የሚለውን ያሳየናል። ዌይት ብሎ እዚህ ጋር ያሳየናል ማለት ነው። ጆይን ስንለው ወደ ክላስ ውስጥ ከተጀመረ ክላስ ውስጥ እንድንገባ ያደርገናል። ክላስ ውስጥ ስላልተጀመረ ዌቲንግ ብሎ ያሳየናል ማለት ነው። ለምሳሌ ያህል እቺ ጋር ስታተሱ ዌቲንግ ይላል ማለት ካልተጀመረ ክላሱ ለምሳሌ ያህል ክላሱ ከተጀመረ ጆይን የሚለውን ነካለው። ልክ ጆይን ስል ክላሱ እንደተጀመረ እዚህ ጋር ያሳየኛል ማለት ነው። ክላሱ ከተጀመረ እዚህ ጋር ያለው ስታተሱ ስታርትድ ይላል። እዚህ ጋር ደግሞ ጆይን ይላል። ክላሱ ተጀምሮ ከሆነ ጆይን የሚለውን በተን እነካለው። ልክ ጆይን የሚለውን በተን ስነካ ስለ ክላሱ ሁኔታ አጠቃላይ ያሳየኛል ማለት ነው። ምን ክላስ እንደሆነ እንግሊሽ ክላስ እንደሆነ መምህሩ ደግሞ ማን እንደሆነ ፕሊስ ዌት ዘ ሚቲንግ ሆስት ዊል ሌት ዩ ሱን ኢን ይላል። ይሄ ማለት መምህሩ እስኪያስገባን ድረስ ወደ ክላስ ውስጥ እንጠብቃለን ማለት ነው። ልክ መምህሩ ካስገባን ኮኔክቲንግ ብሎ እንዲህ ቀጥታ ያስገባናል ማለት ነው። ይሄ ማለት ከመምህሩ ጋር ያገናኘናል። ጆይን በሆኑ መሰረት ክላሱን ጆይን እናደርጋለን ማለት ነው።